እዚች ምድር ላይ ሁለት አይነት ሰዎች አሉ ብዬ አስባለሁ። የመጀመሪያዎቹ ብዙ ነገሮችን ማወቅ የሚፈልጉ ናቸው፣ አሁን ካወቁት በላይ መጨመር የሚፈልጉ። ሁለተኞቹ ሰዎች ደግሞ እስከዛሬ ያወቁትን ነገር ዲፌንድ አድርገው ወይንም ደግሞ ተከላክለው ለማስቀረት የሚፈልጉ ናቸው። እነዚህንም አብዛኞቹን ሰዎች ከተመለከታችሁ እስከዛሬ የነበራቸውን አመለካከት፣ እስከዛሬ የነበራቸውን ሐሳብ እንዳለ መቀየር የሚፈሩ ሰዎች ናቸው። ነገር ግን አይምሯቸውን ይህን ያህል መለወጥ የፈሩት ለምንድን ነው? ሲጀመርም እኮ እምነቶቻቸው፣ ሐሳቦቻቸው የራሳቸው አይደለም። በዚህች ምድር ላይ የሚያስገርመኝ ነገር ምን እንደሆነ ታውቃላችሁ? አብዛኞቹ ሰዎች እዚህች ምድር ላይ በጣም ትላልቅ ነገሮችን ማድረግ የሚፈልጉ ሰዎች ናቸው። ወይንም ደግሞ ራሳቸውን ከዚህ አቨሬጅ ከተባለው ህብረተሰብ የተለመደም ከሚባለው ህይወት ውስጥ ነጥለው በጣም የሚገርም ህይወት መኖር የሚፈልጉ ናቸው። ነገር ግን በተመሳሳይ ሁኔታ ግን ውስጣቸው ውስጥ ያ ኖርማል የመሆን ፍላጎት አለ። ልክ እንደ ሁሉም ሰው እንደመሆን፣ ከሁሉም ሰው ጋር ፊትን ማድረግ ወይንም ደግሞ ጥልቅ ብላችሁ መመሳሰል። ሐሳባችሁ ታዲያ ከሰዎች ጋር ኖርማል መምሰል ከሆነ ወይንም ደግሞ እንደ ሰዎች መሆን ከሆነ የተለመዱ ውጤቶችን ብቻ ነው ለማግኘት ዝግጁ መሆን ያለባችሁ። ስፔክታኪለር የሚባሉትን ወይንም ደግሞ አስገራሚ የሚባሉት ነገሮች ልጠብቁ አይገባም። በህይወት ውስጥ ወጣ ያሉ ሰዎች ወጣ ያለ ውጤትን ያገኛሉ። የተለመዱ የሚባሉ ሰዎች ደግሞ የተለመደ የሚባል ውጤትን ይዘው ይመጣሉ። ሁሉም ሰው እዚህ ምድር ላይ የሚያደርገውን ነገር እያደረጋችሁ ሁሉም ሰው ከሚያገኘው ውጤት ውጪ እኔም ላገኝ ብሎ መጠበቅ ሞኝነት ይመስለኛል። ስለዚህ ህይወቴ ወዴት ነው የሚሄደው የሚለውን ነገር መመልከት ከፈለጋችሁ ሰዎች እያደረጉ ያሉትን ነገሮች እያደረግኩ ነው ወይ ብላችሁ ራሳችሁን መጠየቅ አለባችሁ። መልሱ አዎ ከሆነ ተመሳሳይ ውጤት ነው የሚኖራችሁ። ሁሉም ሰው ያገኘውን ነገር ስለምታገኙ ባትለፉ ይሻላል። ወይንም ደግሞ ይሄ በጣም የላቀ የሚባል ውጤትን ባትጠብቁ ይሻላል። ይህ ማለት ህይወታችሁን እስክትረሱ ድረስ ስሩ እያልኳችሁ አይደለም። ህይወታችሁን በስራ ብቻ ወይም ደግሞ በውጥረት ብቻ ማሳለፍ አለባችሁ ብዬ አላስብም። ነገር ግን ሙሉ ለሙሉ ኃይላችሁን አውጥታችሁ ከሰራችሁ አይቀር 20ዎቹን እድሜዎቻችሁን ብትጠቀሙ ይሻላል ብዬ አስባለሁ። ከ20 እስከ 30 ህይወታችሁ ሙሉ ለሙሉ ስራና ስራ ላይ መሆን አለበት ብዬ አምናለሁ። ምክንያቱም እድሜ ዘመናችሁን ነፃነት የሚሰጣችሁ በዛች 10 ዓመት ውስጥ የምትሰሯት ስራ ነች። በጣም የሚያስገርመው ነገር ደግሞ እዚች ምድር ላይ ጊዜ የሚባል ነገር እንደ ቁም ነገር መቆጠር ካቆመ ቆይቷል። ሁሉም ሰው ጊዜን እንደ ቀልድ እያባከነ ነው። በጥቂት ቀናቶች ተሰርተው የሚያልቁ ስራዎች እኛ በአመታቶች እየጨረስናቸው ነው። አይምሯችንን 100% እዛ ነገር ላይ ካደረግን በጥቂት ቀናቶች ሰርተን የምንጨርሳቸው ስራዎችና ህይወታችንንም የሚለውጡ ነገሮችን ማግኘት እንችል ነበር። ለዚህ ነው አብዛኛው ሰው ቁጭቱ ከጊዜ ጋር የተያያዘ የሆነው። ምን አለ ልጅ እያለሁ ይሄን ነገር ባደረግኩ ይላሉ። እንደዚህ ቀላል መሆኑን ባቅ ኖሮ ምን አለ የዛኔ በጀመርኩት ይላሉ። ሁሌም ቢሆን ወደ ኋላ መለስ ሲሉና ያስታውሱታል። ታዲያ አሁን በህይወታችሁ ውስጥ የሚያጋጥሟችሁ ወይንም ደግሞ የሚከሰቱባችሁ ጭንቀቶች፣ ሐሳቦችን እንዳለ የምትፈውሱበት መድኃኒታችሁ አክሽን ከሆነ ወይንም ተግባር ከሆነ ቶሎ እነዛን ተግባሮች በማከናወን ነው ጭንቀትና ሐሳቦችን ከህይወታችሁ ውስጥ ነቅላችሁ ልታወጡ የምትችሉት። ያንን ነገር ከማድረግ በላይ ያንን ነገር የማድረግ ሐሳቡ ያንን የማይታወቀውን መንገድ የመጀመሩ ነገር በጣም አስፈሪ እየሆነባችሁ ከመጣ እንግዲህ መንገዳችሁ ካሁኑ ተሰናከለ ማለት ነው። ልማዶች በህይወታችሁ በጣም አስፈላጊ የሚባሉ ነገሮች ናቸው። ታዲያ አሁን እናንተ በህይወታችሁ የሚጠቅሟችሁ ሀቢቶች ይኖራሉ። እነዚህን ልማዶች ታዲያ እየተገበራችሁ ማታልፉ ከሆነ የመጀመሪያው ቀን የለመድኩትን ወይንም ደግሞ ማድረግ የነበረብኝ ነገር አላደረኩም ትላላችሁ። ነገር ግን ለሁለተኛ ጊዜ ያንን ነገር ስታደርጉት አለማድረጋችሁ ራሱ ልማድ ሆኖ ቁጭ ይላል። ስለዚህ አዲስ ልማድ ገነባችሁ ይባላል። አዲሱም ልማዳችሁ ደግሞ ያንን ነገር አለማድረግ ይሆናል። ስለዚህ መጥፎ ልማድን ሳታስቡት ጀምራችሁ መቼም ቢሆን 2 ተከታታይ ቀኖችን ልታቋርጡ አይገባም ብዬ የማስበውም ለዚህ ነው። በህይወት ውስጥ ምን አይነት ነገሮችን ልከተል ወይንም ምን አይነት ነገሮችን ላድርግም ካላችሁ ዊርድ የሆኑ ነገሮች፣ እንግዳ የሆኑ ነገሮችን ብታደርጉ ጥሩ ነው። የተለዩ ነገሮች ልክ በተለምዶ ኦኪፓይ ዩር ኒሽ እንደሚባለው ሁሉ እናንተም ደግሞ የራሳችሁን ለብቻ መንገድ ትፈልጋላችሁ። የኃይላችሁ ምንጭም የሆነው እሱ መንገዳችሁ ነው። እንግዳ መሆናችሁን እንደ ድክመት አትመልከቱት። ወጣ ያላችሁ ሰዎች መሆናችሁ ከሰዎች የሚለያችሁ ነገር እንደሆነ ልብ በሉ። እነዛን ነገሮች አንድ ላይ ቀላቅላችሁ ስትጠቀሙ ነው እንግዲህ ብዙሃን ከሚባሉት ሰዎች እየተለያችሁ ዩኒክ እየሆናችሁ የምትመጡት። በጣም በፈራችሁ ጊዜ ጀግና እንደሆናችሁ ለመምሰል ብትሞክሩ ወይንም ደግሞ ብታስመስሉ እሱ ራሱ ብሬቨሪ ወይንም ደግሞ ጀግንነት ሊባል ይችላል። ሞቲቬሽንንም በዚሁ ተመሳሳይ መነጽር ባየው ደስ ይለኛል። አንሞቲቬትድ በሆናችሁ ጊዜ ላይ ወይንም ደግሞ ምንም አይነት የተነሳሽነት ስሜት በሌላችሁ ጊዜ ላይ ተነሳስታችሁ ማድረግ ያለባችሁ ነገር ካረጋችሁ ሞቲቬትድ የሆናችሁ ግለሰብ ናችሁ ማለት ነው። በህይወት ውስጥ የምትሞክሩት ነገር እንዳለ ይሳካላችኋል ማለት አይደለም። አብዛኛው ነገር ፌሊየር ሊሆንባችሁ ይችላል ወይንም ውድቀት ብቻ ሊያጋጥማችሁ ይችላል። እኔ በህይወቴ የማስታውሰው ነገር እሱ ነው። ለመጀመሪያ ጊዜ የሞከርኳቸው ቢዝነሶች አልተሳኩልኝም። 9 ተከታታይ ቢዝነሶችን ከፍቼ 9ኙ ሙሉ ለሙሉ ፌል አድርገውብኛል።
9 ጊዜ ስል ቀላል እንዳይመስላችሁ። በህይወቴ እንደዚህ አይነት ስቃይን ተመልክቼ አላውቅም። ለመጀመሪያው ቢዝነስ በጣም ኦፕቲሚስቲክ ሆኜ ነበር የገባሁት። ነገር ግን ጊዜ አባከንኩበት፣ ኤነርጂ ጨመርኩበት፣ ምንም አይነት ውጤት አላገኘሁም። ለሁለተኛውም ደግሞ ይሄ ከመጀመሪያው ይለያል አልኩ። አሁንም ሞከርኩ። ብዙ ጊዜን፣ ብዙ ኤነርጂን፣ ብዙ ገንዘቤን አወጣሁ። አሁንም ከሰርኩ። እንደዚህ እያልኩ ነው እንግዲህ 9 ጊዜ ፌል ያደረግኩት። እያንዳንዱ ውድቀት ከህይወቴ ላይ የወሰደብኝ የሆነ ነገር አለ። ጥረቴን ወስዷል፣ ገንዘቤን ወስዷል፣ ጊዜን ወስዷል፣ ሁሉንም ነገር ጨርሶብኛል። ከዚህ በተጨማሪም ደግሞ ሰዎች እንደዚህ ፌል ስታደርጉ ይመለከቷቸዋል። ስለዚህ ሁሌም ቢሆን ከሰው አፍ መትረፍም አለባችሁ። ነገር ግን አትርፉም፣ ምክንያቱም ውጤቶቻችሁ እንዳለ ውድቀት ናቸው። በወደቃችሁ ቁጥር አይቶልጁ ሰው የሚላችሁ ሰው ብዛት በጣም ብዙ ነው። ነግሬህ ነበረ፣ ለምን ጀመርከው? አይሆንህም ተብለህ ነበር እኮ፣ ለምንድን ነው ድርቅ የምትለው የሚላችሁ ሰው ብዛቱ በጣም ብዙ ነው። አሁን ታዲያ እነሱ ተሳስተዋሉ እያልኩ አይደለም፣ በጣም ትክክል ናቸው። ምክንያቱም የዛኔ ነገሩ ፌል አድርጓል። ነገር ግን ሁሌም ቢሆን ትክክል ሆነ አይቀጥሉ። የሆነ ጊዜ ላይ እናንተም ስኬታማ መሆናችሁ አይቀርም። አንድ ጥያቄ ልጠይቃችሁ እስቲ። አንድን ቢዝነስ ስትጀምሩ እንደሚሰራላችሁ በመጨረሻም ደግሞ የምትፈልጉትን ነገር እንዳለ እንደምታገኙ ካወቃችሁ ምንም ያህል እንኳን በመሃል ልፋት ቢኖረው ልፋቱን ትወስዱታላችሁ ወይስ አትወስዱትም? ምንም አይነት ሪስክ የሚባል ነገር ለእናንተ አይታያችሁ፣ ምክንያቱም ውጤቱን ታውቁታላችሁ። ይህንን ነገር ለ3 ዓመት ለ4 ዓመት በተከታታይ አድርገው ለነዛ ዓመታቶች ምንም አይነት ውጤት አታይም። ሙሉ ለሙሉ መከራህን ትበላለህ። ነገር ግን 4 ዓመት ካለፈ በኋላ የምትፈልገውን ውጤትና ከዛም በላይ ታገኛለህ ተብላችሁ እርግጠኛ የምትሆኑበት ነገር ቢሰጣችሁ ኖሮ ለእናንተ ምን አይነት ሪስክ ነው አይ ይህንን ነገር ከመጀመርስ ወደኋላ ልሰብሰብ የሚያስብላችሁ? አሁን ላይ ታዲያ ይህንን አይነት ሪስክ መውሰድ ለምንድን ነው የፈራችሁት? ያ ነገር ይሳካልኛል የሚለው ሐሳባችሁ ከአይምሯችሁ ስለወጣ ነው። ፌል አረጋለሁ፣ ከዚህ በኋላ ምንም እንቅስቃሴ ላይኖረኝ ይችላል የሚለው ፍርሃታችሁ የበለጠ እየገደላችሁ ይመጣል። ስለዚህ ያ ሪስክ ከምን ጊዜውም በላይ አስፈሪ እየሆነ ይመጣባችኋል ማለት ነው። ስለዚህ ይህ እውነታ ነው። በቃ ሁሉም ሰው በህይወት ውስጥ የሚያጋጥመው ነገር ነው፣ ልትፋለሙትም ይገባል። ለዚህ ነው ይህንን ነገር እኔ ፐርሰናል ከርስ ብዬ የጠራሁት። ይህ ማለት የግል እርግማን እንደማለት ነው። በህይወት ውስጥ እናንተ ብቻ እየተፋለማችሁ ያላችሁት ምንም አይነት ቻሌንጅ ወይንም ደግሞ ምንም አይነት ፈተና የለም። እናንተ እዚህ ከበደኝ የምትሉትን ነገር ሌላ ሰውን በተመሳሳይ ቦታ ላይ ሆኖ ከበደኝ እያለ ነው። ስለዚህ ለእናንተ ብቻ እንደተደረገ አድርጋችሁ አታስቡ። አሁን ዛሬ ላይ ሆናችሁ ህይወቴን ለውጬ እንደዚህ አይነት ህይወትን መኖር እፈልጋለሁ ብላችሁ ስታስቡ ዛሬ ላይ ያላችሁበት ቦታ አለ፣ ወደፊትም ደግሞ መድረስ እፈልጋለሁ ብላችሁ ያቀዳችሁት ቦታ አለ። ስለዚህ ከሁለቱ ቦታዎች መካከል የተወሰነ ክፍተት ወይንም ደግሞ ጋፕ አለ ማለት ነው። ያ ጋፕ ያ ክፍተት ደግሞ ይሄ አሁን ያልኳችሁ ስሜት ነው። ስለዚህ እናንተም ሆነ ማንም ሰው በእንደዚህ አይነት መንገድ ላይ ስትሄዱ ይሄ ነገር ቢሰራም ባይሰራም ያቅሜን ጥግ ሞክራለሁ፣ መቼም ቢሆን አልቆምም ብላችሁ ልትራመዱ ይገባል። እንደውም ለእናንተ የሚሻላችሁ ምን መሰላችሁ? ከፊት ለፊቴ ምንም አይነት ሽልማት የለም፣ ምንም የማገኘው ነገር የለም፣ ምንም ባይኖርም ግን እሰራለሁ ብላችሁ መንቀሳቀሳችሁ ነው። አይምሯችሁ ነገሮችን ከውጤቱ ጋር ሊያገናኝ አይገባም። ውጤቱን እርሱትና እናንተ ማድረግ ያለባችሁን ነገር ብቻ አድርጉ። አሁን እንደዚህ ስላችሁ በጣም ትላልቅ ነገሮችን አጠብቁ። ባህር ኃይሎች የሚፈተኑትን ፈተና እንደሚፈተን ሰው አይደላችሁም። እናንተ ዴይሊ ማድረግ ያለባችሁ መንዴን የሚባሉትን ነገሮች ነው የምታደርጉት። በየቀኑ ማድረግ ያለብኝ የሚያሰለቸኝ ነገር ምንድን ነው፣ ነገር ግን የሚጠቅመኝ የሆነው ነገር ምንድን ነው ብላችሁ ፈልጉ። ያ ነገር እያሰለቻችሁ ማድረግ ባትፈልጉትም ወይንም ደግሞ ስሜቱ ባይመጣላችሁም እንኳን ያንን ነገር እያደረጋችሁ ማለፍ ይጠበቅባችኋል። በየቀኑ ብዙ አንሰርቴን የምትሆኑባቸው ነገሮች አሉ፣ እርግጠኛ ሳትሆኑባቸው የምታልፏቸው ነገሮች። እነዚህ ነገሮች ናቸው እንግዲህ የሚያስፈሩት። ይሄ ነገር ወደፊት ይስራ ምንም የማውቀው ነገር የለም ብላችሁ ነው በህይወታችሁ መራመድ የምትጀምሩት። የህይወትም ትልቁ ፈተናችሁ የሚሆነው ምንም አይነት ሰርተንቲ እንደሌለ ልብ ስትሉ ነው። በቃ እርግጠኛ መሆን የምትችሉበት ምንም አይነት ነገር የለም። ታዲያ በምንም አይነት ነገር እርግጠኛ መሆን የማትችሉ ከሆነ ያንን እውነታ ተቀብላችሁ እድሜ ልካችሁን እየተፋለማችሁ ማለፍ ለምን ከበዳችሁ? በህይወት ታላላቅ የሚባሉ ሰዎች በዚህ ህመም በበዛበት መንገድ ላይ አልፈው ነው እንግዲህ እዚህ ቦታ ላይ ሊደርሱ የቻሉት። እዚህች ምድር ላይ ኤክሰፕሽናል መሆን እፈልጋለሁ ካላችሁ፣ ከሌሎች የላቀ የተሻለ ሆኜ መገኘት እፈልጋለሁ ብላችሁ የምታስቡ ከሆነ እርግጠኛ ልትሆኑ የማትችሉባቸው በጣም ብዙ መንገዶች አሉ። ስለዚህ እነዛን መንገዶች እንደምንም ብላችሁ ልታልፉ ይገባል። እርግጠኛ መሆን የፈለጋችሁ ጊዜ የዛኔ ሽንፈትን ተከናንባችሁ ተቀመጣችሁ ማለት ነው። የዛኔ እውነታችሁ ኮምፎርት ዞን ሆነ ማለት ነው። ምቾት ክልላችሁ ይሆናል። ያ ማለትም ደግሞ ኖርማል የተባለው ወይንም ደግሞ የተለመደ የሚባለው ህይወት ማለት ነው።
በህይወት ዘመኔ አንድ የማምንበት ነገር አለ። የብዙ ሰው ህልም እየከሸፈ የሚመጣው ያንን ነገር ለማድረግ አቅም ወይንም ደግሞ ብቃት ሳይጎለው ቀርቶ ሳይሆን የብዙ ሰው አፍና የብዙ ሰው ትችት ነው ብዙ ህልሞቹን እርግፍ አድርጎ ቁጭ እንዲያደርግ ያደረገው። በኮምፒተንስ ምክንያት ወይንም ደግሞ በአቅም በብቃት ምክንያት ብዙ ነገሮችን በህይወት ላታደርጉ ትችላላችሁ። ነገር ግን አብዛኛውን ህልሞቻችሁን የሚገለው የሰው አፍና የሰው ትችት ነው። ከሰው መገለልና ለብቻ መሆንን እንደምንፈራ ሌላ ምንም ነገር አንፈራም ማለት እንችላለን። ስለዚህ ይህንን የሰው ትችት እንዴት ማስቀረት እችላለሁ ካላችሁ አንድ መፍትሄ አለኝ። ትችታቸው መቼም ቢሆን አይቀርም። ስለዚህ ማንን ማዳመጥ እንዳለባችሁና ማንን ማዳመጥ እንደሌለባችሁ ግን መለየት አለባችሁ እላለሁ። እናንተ መድረስ የምትፈልጉበት ቦታ ላይ ያልደረሰ ሰው ምንም ነገር ቢላችሁ ልትሰሙት አይገባም። እስፔሻሊ ደግሞ እናንተ የምትፈልጉት ቦታ ላይ እንዴት መድረስ እንዳለባችሁ ለመናገር ቢሞክር እሱ የማያውቀውን እውነታ ለማውራት እየሞከረ ነውና ባታዳምጡት ይሻላል እላለሁ። በህይወታችን ውስጥ ትልቁን ጊዜ የምናባክነው ምን ላይ ነው ካላችሁ እናንተ የምትፈልጉትን ህይወት ለማይኖሩ ሰዎች አሁን እናንተ እያደረጋችሁ ያላችሁትን ነገር ቁጭ ብላችሁ ለማስረዳት መሞከራችሁ። ማንም ሰው ሊረዳችሁ አይችልም። ስለዚህ ለምንድን ነው የምትነግሯቸው? የት ያውቁታል? እናንተ የምታወሩትን ቦታ እናንተ የምታወሩትን ህይወት እኮ እነሱ የፈለጉት ነገር ግን ሊኖሩት ያልቻሉት ህይወት ነው። ስለዚህ እንዴት እነሱን ለምክር ትጠይቃላችሁ? ለምክር ባትጠይቁ እንኳን ከነሱ የሰማችሁትን ነገር ወስዳችሁ እንዴት ይሄንን ነገር ላድርገው፣ እሱ ያለው ነገር ትክክል ሊሆን ይችላል ትላላችሁ። እዚች ምድር ላይ ሰዎችን የሚለያያቸው ነገር ምንድን ነው? ግብ አይመስለኝም። ምክንያቱም የ100 ሜትር ሩጫን ተመልከቱ። ሩጫውን ከመጀመራቸው በፊት ይደረደራሉ። ታዲያ እዛ ጋር ያሉት ሰዎች እንዳለ ግባቸው ምንድን ነው? ያቺን ሩጫ ማሸነፍ ነው አይደል? ስለዚህ አንዱን ከአንዱ የሚለየው ነገር ግቡ አይደለም ማለት ነው። ነገር ግን የሚያሸንፈውን ሰው ከማያሸንፈው ሰው የሚለየው ነገር ምንድን ነው? ፕሬፓሬሽን፣ ዝግጅት። እዚች የሩጫ ትራክ ላይ ተገኝተው ያቺን የፈለጓትን ነገር ለማግኘት ያደረጉት ዝግጅት አሸናፊውን ከተሸናፊው የሚለይ ይሆናል። ስለዚህ ሰዎችን የሚለየው ግብ አይደለም፣ ሲስተሞቻቸው ነው። ምን አይነት ሲስተሞችን እየተከተሉ ነው እነዛ ሰዎች ግባቸው ጋር ለመድረስ እያሰቡ ያሉት? ደጋግሜ መናገር የምፈልገው ነገር ደግሞ ሰዎችን ማዳመጥ አቁሙ ነው። ሰዎች ይወዱኛል አይወዱኝም የሚለው ነገር እናንተን ሊመለከት አይገባም። ሰው ስለሚለው ነገር በፍጹም ልትጨነቁ አይገባም። ምክንያቱም እኔ አሁን ሰው ስለሚለው ነገር ተጨነቅኩ ማለት ምን ማለት ነው? ራሴን እኮ አወረድኩ ማለት ነው። ምክንያቱም አብዛኛው ሰው ከራሱ ጋር ጸብ ላይ ነው። ራሱን የማይወድ ሰው ለምንድን ነው ለእኔ ጥሩ ነገር ሊያስብልኝ የሚችለው? ለምንስ ነው ያ ራሱን የማይወደው ሰው ስለ እኔ እንደዚህ ነገር አሰበ ብዬ ልጨነቅ የሚገባኝ? ምን በወጣኝ? ሰው ስለሚለው ነገር ማሰብና መጨነቅ ማለት ትልቅ የሚባል ኃይልን ለነሱ መስጠት ማለት ነው። ስለዚህ ያንን ያህል ትልቅ የሚባል ኃይል ለምን ለሰዎች አስረክባችሁ ትሰጣላችሁ? በእኔ አመለካከት ትክክል ነው ብዬ አላስብም። ብዙ ሰዎች አሁን እኔን ሲመለከቱኝ it must be nice for you ይሉኛል። አንተማ ታድለህ፣ በቃ ለአንተማ ህይወት አሪፍ ነች እንደማለት ነው። ነገር ግን እኔ ስሰቃይ ለብቻዬ ሆኜ ያንን ሁሉ መከራዎችን ስቀበል ያንን ሁሉ ውድቀቶችን ስመለከት ግን ማን ነው ለአንተ ህይወት ቀላል ነች ያለኝ? ማን ነው አሁን ሰዎች እንደሚገምቱኝ የገምተልኝ? አሁን ላይ ስገኝ አሁን ላይ ያለሁበት ቦታ ላይ ከደረስኩ በኋላ አሁን ለአንተማ ህይወት አሪፍ ነች የምባልበት ደረጃ ላይ የደረስኩት ለምንድን ነው? ያንን ሁሉ መከራ ያንን ሁሉ ስቃይ ለብቻዬ አንድ ክፍሌ ውስጥ እያየኋት ብዙ አመታቶችን ስላሳለፍኩ ነው። ስለ ወደፊት ህይወቴ እርግጠኛ አልነበርኩም። አይደለም የወደፊት ህይወቴ ስለ ራሴም እርግጠኛ ያልነበርኩበት ብዙ ጊዜያቶች አሉ። የዛን ጊዜ ዋጋ ከፍያለሁ። ዋጋ የከፈልኩት ግን አሁን ላይ ሰዎች ሲመለከቱኝ አሃ ህይወትማ ለአንተ ቀላል ነች እንዲሉኝ ይመስላል። በህይወት ዘመኔ በሙሉ እኔ ልብ የምለውና ማስታወሰው ነገር ሁሌም ቢሆን ብቸኛ እንደነበርኩ ነው። ትምህርት ቤት ውስጥ ብቸኛ ነኝ። ወክ ሳረግ ብቸኛ ነኝ። በቤት ሰውን ለብቻዬ ነው የምሆነው። እነዚህን ሁሉ ጊዜያቶች ስሸነፍም ሆነ ሳድግ ለብቻዬ እያየው ዋጋ የከፈልኩባቸው ጊዜያቶች ናቸው። እንግዲህ አሁን ላይ እድለኛ ነህ የሚያስብሉኝ። በሰው ልጅ ህይወት ውስጥ ፓሽን የሚባል ነገር አስፈላጊ ነው። የምትወዱትን ነገር ማግኘት አለባችሁ ይባላል። ነገር ግን ከመፈለግ በላይ ክሪኤት ብታረጉት ስላለሁ ፓሽን የሚፈለግ ነገር ሳይሆን የሚፈጠር ነገር ነው ብዬ ማምን ሰው ነኝ። ታዲያ እንዴት ነው ክሪኤት ማድረግ የምችለው ካላችሁ አንድ ነገር ላይ ጎበዝ መሆን አለባችሁ ብዬ አስባለሁ። አንድ ነገር ላይ ደግሞ ጎበዝ የምትባሉ አይነት ሰዎች የምትሆኑት መጥፎ የሆናችሁበት ነገር ላይ ጊዜያችሁን እያወጣችሁ የበለጠ ፕራክቲስ እያደረጋችሁ በመጣችሁ ቁጥር ነው። እንግዲህ የበለጠ እየተለማመዳችሁ ስትመጡ የሆነ ጎበዝ የምትሆኑበትን ነገር ማግኘታችሁ አይቀርም። አንድ ነገር ላይ ደግሞ ጎበዝ እየሆናችሁ ስትመጡ ያንን ነገር የበለጠ እየወደዳችሁ ትመጣላችሁ። ከዛ በኋላ ሰዎችም እናንተ ያንን ነገር ስታደርጉት ሲመለከቱ እንዴት ነው ፓሽናችሁን ልታገኙ የቻላችሁት ብለው መጠየቃቸው አይቀርም።
ታዲያ ፓሽን የተባለው ነገር ምንድን ነው? መጀመሪያ እናንተ መጥፎ የነበራችሁበት በጊዜ ሂደት ደግሞ እየጎበዛችሁ የመጣችሁበት ነገር ነው። የእናንተም መልስ ምን መሆን አለበት? መጀመሪያ ጎበዝ ያልሆናችሁት ነገር ላይ በደንብ ጎበዝ መሆን። ከዛ ያንን ነገር ፓሽናችሁ ታረጉታላችሁ። የምትፈልጉትን ነገር በዚህች ምድር ላይ ያላገኛችሁ ሰዎች ከሆናችሁ ያ ነገር በፍጹም አይገባችሁ ማለት ይቻላል። ምንም አይነት ሌላ ምክንያት ሊገኝለት አይችልም። ታዲያ ሁላችሁም ስትነሱ ከዚህ እውነታ ነው መነሳት ያለባችሁ። ምክንያቱም ያላችሁበትን ቦታ እያወቃችሁ ስትመጡ ነው የቱ ጋር ነው ማሻሻል ያለብኝ፣ የቱ ጋር ነው መለወጥ ያለብኝ ብላችሁ የምታስቡት። እድሜ ልካችሁን የሚገባኝ ነገር ላይ አልደረስኩም እያላችሁ ከምታስቡ ይልቅ ለትንሽ ጊዜም ቢሆን እኔ አሁን የምኖረው ህይወት የሚገባኝ ህይወት ነው፣ ልሰቃይ መከራውን ልበላ ይገባል ብላችሁ ማሰባችሁ ጥሩ ነው። ምክንያቱም የምር የሚገባችሁ ህይወት እናንተ አሁን የያዛችሁት ህይወት ነው። የምትፈልጉት ነገር እንዳለ ቢገባችሁ ኖሮ አሁን ላይ ትይዙት ነበረ። ስለዚህ ያንን ነገር የሚገባው ሰው ሆናችሁ ተገኙ። ታዋቂው እንግሊዛዊ ፖድካስተር፣ ዩቲዩበር እና የኒውቶኒክ ኮፋውንደር ክሪስ ዊሊያምሰን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።